እኔ ምልሽ ግን ስምሽ ማን ነው አልኳት። ጽናት አለች ወሬ እንዳይቆም እንደዘበት። ቆይ ለምን ጽናት አለሽ? ጦር ሜዳ ነው እንዴት ወለድሽው አልኳት። አልሳቀችም፣ አልተኮሳተረችም። አባቴን ያወጣኝ እናቴ ነገረችን። ላጫውታ ይልቅ አባትሽ ልጅ ይወድ ነበር በጣም። መንገድ ላይ ዘመድ ቤት የጎረቤት ልጅ ሲያገኝ ይስማቸው ያላፋቸውና ያጫውታቸው ነበር። እንደ ተጋባን እንወልዳለን ያውም በአመት ቤታችን ልጅ በልጅ እናደርጋለን እያለ ይቀልድ ነበር። ጨዋታ ውስጥ የከረረ የልጅ አምሮትና የልጅ ፍቅር እንዳለ አውቅ ነበር። አብዝቶ የሚወደው ነገር ግን አልሆናል። ሐኪም ጋር ስንሄድ እኔ መውለድ እንደማልችል ተነገረኝ። ወይ ብታይ አባትሽ እንዴት እንዳሳዘነኝ። እንዳይሰማኝ ብሎ ችግር የለም እሱ ያለ ጊዜ ይሆናል አለኝ። እኔ መውለድ አለመቻሌ በራሱ እናቴ መሆን ፍላጎቴን አናረው። ተሳልኩ፣ ጸለይኩ፣ አልሆነልኝም። ከዘመዶቹ ልጅ የሚሰጠን አጣ። የገጠር ልጅ አጋዥ ነው፣ መከታ ነው፣ ጥሎሽ ነው። በቃ የገጠር ልጅ ውድ ነው። አብዬ እናቴን የሚገርም አባቴን አብዬ ብላ ነው የምትጠራው። አብዬ እርግፍ አድርጎ ልጅ መሳም ማጫወት ቀነሰ። ብቻ እኔ እንዳልሳቀቅ ይመስለኛል። ከ11 ዓመት በኋላ ተስፋ ከቆረጥን በኋላ አንቺን ጸነስኩሽ። ደብቄው ነበር። ጽንሱ 3 ወር እስኪሞላ አልነገርኩትም። በ3 ወሩ ስነግረው ይሁን መሆን አሁንም ድረስ አይኔ ላይ አለ። አብዬ ጸነስኩ እኮ አልኩት። ምን አልሽ? አልተሰማኝም አለኝ ደንግጦ። እርጉዝ ነኝ አብዬ አልኩት። ምንድነው የምትይኝ? ምንድነው የምትይኝ አበሩ አለኝ በመሸበር። ወደዚህ ወደዚያ ሄደ። ፊቱ ቅይር አለ። አይኑን ባሞላ አገላብጦ ሳመ። ጉንጬን፣ አንገቴን፣ ሆዴን ሳመ። ወደ ላይ ያንጋጠጠ አይ ቅዱስ ሚካኤል፣ አየኒ መድኃኔዓለም ምን ይሳናል አንተ እያለ ፈጣሪውን ማመስገን ጀመረ። ፊቱ ላይ ያለው ደስታ፣ ፊቱ ላይ የዘነበው እንባ ከ11 ዓመት በፊት ፊት ነስቶት የነበረው ፍቅር ሲያገረሽ አየሁት። ሆድ ባሰን ሁለታችን። ተቃቅፈን የሆነውን መሆን ልጅ እንዳገኘን አልነበረ። የዛ ቀን ማታ ነው ጽናት ያልንሽ አለችኝ እናቴ። ታዲያ ደስ አይልም ስሜ